ዴቭና ባርኮቴ ተጣሉ በስተመጨረሻ። እንዴት እስከ ዛሬ እንዴት በእኔ ላይ አደይን እያፈቀርካት አትናግረኝም ወይ? አንተ እንደ ባዳ አይተኸኝ፣ እኔ ግን እንደ ወንድም አይቼህ አደይን እንደማፈቅራት እንደምወዳት ከነገርኩ በኋላ አንተም ደግሞ እሷን እንደምትጠይቅልኝ ተስማምተናል ነበር ወይ? አሁን የምሰማው ነገር ምንድን ነው? ባርኮቴ እስኪ ንገረኝ። የእውነት አንተ ካደይ ፍቅር ይዞሃል? የእውነት እንደምታፈቅራት ስሜትህን ገለጽክላት ማለት ነው ብሎ በጣም ተናደደ። በጥፊ ሳይቀር መታው። ወይ ወንድማማቾች! አደይ እኮ የእውነት አጨረሰያቸው። ፍቅርና አደይ ተጣሉ። አደይ በጥፊ መታቻት ፍቅርን። ከዚህ በኋላ አርፈሽ ብትቀመጭ ይሻልሻል፣ ካልሆነ ግን ወንድምሽ ነው ጉድ የሚያደርግሽ አለቻት። ማለት አልገባኝም ብላ ስትላት ከዚህ በኋላ የወንድምሽ ፍቅረኛ ሆኛለሁ፣ ስለዚህ አርፈሽ ብትቀመጭ ይሻልሻል ብላ ፍቅርን በጥፊ መታቻት። ዲቭን በጣም ደነገጠ። እንዴት በህይወቴ ተቀልዱባኛላችሁ? እኔ እኮ ሁለታችሁንም አምኛችሁ ነበረ፣ አንቺንም ቢሆን ከልቤ ነበር ያፈቀርኩሽ ብሎ ሲላት እንግዲህ አይሳካም በቃ ተወኝ ብላ አራዴ በጣም ተቀይራለች። እውነት ያች አደይ ናት ሊዲያ ለምለምንና ኤላዬን ለማጣላት ቀመር እየቀመረች ትገኛለች። እንደውም ፍቅርን ሳይቀር አግዥኝ ብላ ስትላት አይ እኔማ አላግዝሽም፣ ምክንያቱም ያኔ እኮ ባገዝኩሽ ቁጥር አይደል እንዴ እኔ እዳ ውስጥ የገባሁት? እስኪ ንገሪኝ። እኔ እኮ ብቻዬን እኔ ነኝ የተጋፈጥኩት፣ አንቺ ምን ተጋፈጥሽ? እልቅስ ዝም በይ። ሚስጥርሽን እንዳላወጣብሽ ከፈለግሽ አርፈሽ ብትቀመጭ ይሻልሻል። እኔ ባላጠፋሁት አንቺ ባጠፋሽው እኔ ብቻዬን ተቀጣሁበት። ስለዚህ እውነቱን እንዳላወጣብሽ ከፈለግሽ አርፈሽ ብትቀመጭ ይሻልሻል ብላ አስፈራራቻት። ይሁንልሻ ብላ ወጣች። ባርኮቴ ለአደይ የሚያምር ቀሚስ ገዛላትና ዛሬ እራት እንወጣለን አላት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። እንግዲህ ለድምፄ በጣም ይቅርታ፣ ትንሽ ጉንፋን ያዝ አድርጎኛል ማለት ነው። አደይ ድራማ የእውነት በጣም የሚያስተምር እንዲሁም ደግሞ ብዙ ነገር የምንማርበት ነው። ሊዲያ እንደለመደችው አደይን ለመገራፈጥ ስትገባ ዴቭ እዛ ነበረ። ዲቭዬ ደግሞ ከኋላ አስደነገጣትና አደይን ውይ አስደነገጥከኝ እኮ በጣም ይቅርታ፣ እረጨሁ ውሃ አይደል ብላ ስትለው አረ ችግር የለውም ደግሞ እኮ አንቺ ምንም አላጠፋሽም እኔ ነኝ ያጠፋሁት አላት። ይኸውልህ ሀሳቤ እኮ ወደ ሌላ ቦታ ሂዶብኝ ነው ብላ ስትለው አንቺ ስለምን እያሰብሽ ይሆን? እኔ ግን ስለ አንቺ ነው የማስበው። በቃ ያንቺ መልካምነት፣ ያንቺ ፍቅር፣ ያንቺ ደግነት እያለ ማሽኮርመም ጀመረ። ይኸውልህ ዲቭ በእርግጥ ይገባኛል፣ ነገር ግን እኔን እንደዚህ ባታፈቅረኝ እንደዚህ ባትወደኝ ምኞቴ ነው። እባክህ ፍቅርን እኮ ብትጠጋት ብታዳምጣት ምናልባት ስትለው እንዳትጨርሽው። በቃ አሁን እኔ ስለ አንቺ ነው እንጂ ስለ እሷ መቼ አወራሁኝ። በቃ አንቺ አይሰለችሽም ማለት ነው ሁሌ ፍቅር እንዳልሽ ብሎ አላት። በቃ ይሄን ነገር ብንተወው ይሻላል ዲቭ ብላ ተውትና ከዛ እንደለመደችው ሊዱ ልትቀፈጣጥር መጣች። ቆይ አንተ ብለህ ደግሞ ክችን ምን ትሰራለህ? ምን ልሰራ እችላለሁ? ሽንኩርት ልከትፍ ነው። እውነት? አዎ። ውይ ወንድሜ ደግሞ አንተ በቃ አይሰለችህም ማለት ነው? ደግሞ ጭራሽ ክችን ትላለህ። እስኪ ንገሪኝ ምን ሙያ አለሽ እናንቺ ብሎ ሲላት አረ እንደዚህማ አትበለኝ አለችው። ከዛ አደይ ቀጠላለችና እንዴ ባለሙያ ማይልሽም አትበላት፣ ሴት እኮ ለመባል ሙያ አላት ለመባል እኮ ሴት መሆን በቂ ነው ብላ ስትል አረ እንደዛማ በቂ አይደለም፣ እንደዛ ከሆንሽማ እስኪ ናይ
ሴትነትሽን አሳይኝ ብሎ ከዛ ሽንኩርቱን ሲሰጣት ወይ ወንድሜ እኔ ይህንን አሁን እንትን በፍጹም አላድርገውም፣ በፍጹም እኔ አሁን ይህን ልከትፍ ብላ ስትቀመጣጠል እሺ ለማንኛውም አሁን እንሄድ ብሎ ዲቪዬም ሄደ። ወንድሜ አለችው ወይ እስኪ ፈታ ወጣ እንበል ባርኮቴና አደይም ወጥተዋል። እኔ እናንተ ምንወጣ አልወጣም ደብሮኛል ነው ምልሽ። ቆይ አንተ ግን እዚህ ሀገር ከመጣ በኋላ በጣም ደብሮሃል። ምንድነው የሆንከው? እስኪ የሆንከውን ነገር ንገረኝ ስትለው ምንም አልሆንኩም ነው የምልሽ አላት። እንዴ ለምን እንደዛ ትላለህ ወንድሜ? ምንም አልሆንኩም አትበለኝ። የሆንከውማ ሁነሃል፣ ግን ደግሞ ልትነግረኝም ፈቃደኛ አይደለህም አለችው። አረ በፍጹም እንደዛ አይደለም፣ ግን በቃ እኔ ዝም በይኝ አሁን ሲላት እሺ እኔ ለማንኛውም እዛ ኤላ ጋር ሄዳለሁ ብላ ስትል ተናገርኩኝ። የምን ኤላ ነው? ኤላ ጋር እንድትሄጂ አልፈቅድም። እንዴ ወንድሜ ደግሞ አዝናናኝ እምቢ፣ ኤላ ጋር ልሂድ እምቢ፣ በቃ ተወኛ የራሴን ልኖርበት ብላ ወደ ኤላ ጋር ሄደች። ለምለምና ኤላ ፍቅራቸውን እያጣጣሙ እንዲሁም ደግሞ እንደምናውቀው ከጎረቤት ከአጥር ላይ እየዘለለ አበባ እየቀጠፈ እየሰጣት በዛሬ ውሏችን በጣም ደስተኛ ነኝ አለች ለምሊ። እሱም ደግሞ እኔም በጣም ደስተኛ ነኝ፣ ታውቂያለሽ ፈጣሪ ከዚህ በኋላ ባይፈትነንና ህይወታችንን ብናጣጥም ደስ ይለኛል እያለ እሱም ማውራት ጀመረ። እሷም እንደዛው እቤት መጥተው ምግባቸውን እየሰሩ በጣም እንዴ የኔ ፍቅር ቆየሽ እኮ አላት። ቢሆንስ ላንተ የሚጣፍጥ ምግብ እያዘጋጀሁልህ ነው ብላ ስትለው መጣች ሊዲያ። እሺ ቆይ አንቺ ሴትዮ በርሳት ታንኳኪ እንዳገቢ ተብለሻል ነበር እንዴ? ውይ የእናንተ ስግጠና እንኳን ደህና መጣሽ ማለቱ ቀረና ጭራሽ ለምን ገባሽ እንዴት ገባሽ እያላችሁ ፈተና ታበዛላችሁ። ጥያቄ እንኳን ደህና መጣሽ አለች። ግን እውነትም ለምሊ ደስተኛ አይደለችም። ያው ኤላዬም ቢሆን ወንድ ስለሆነ ስሜቱን መቆጣጠር ስለሚችል ነው እንጂ ደስተኛ አይደለም። ምክንያቱም አፍላ ፍቅር ላይ ያሉ ልጆች እንዴት ይናጠባሉ? አረ ሊዱ በቃሽ። የእውነት አንቺ እንደሱ አይነት ልጅ ጭራሽ ኤላ እኮ ረጋ ያለ ትሁት ልጅ ነው እና አይገባሽም ማለት ነው። አንቺ እንደ ራስሽ ቀበጥ፣ እንደ ራስሽ ሙዚቃ የሚወድ ፈልጊ፣ ራስሽ ሙዚቃ የሚወድ ቀበጥ ፈልጊ እንጂ ጭራሽ ኤላ ላንቺ የሚመጥንሽ አይደለም። ከዛ አደዬ ቀሚሱን ገዝቶ ዲቫ መጣላት፣ ይቅርታ ባርኮት ያመጣላትና ደስተኛ ሆነች። ወይኔ በጣም ያምራል ስትለው እስካሁን ላጠፋሁት ጥፋት በጣም ይቅርታ፣ ታውቂያለሽ አንቺ በሌለሽበት ሌባ ብዬሻለሁ፣ ከቤት ሁሉ አስወጥቼሽ ነበር። አንቺ ግን እስካሁን ገፍቼሽም እኔው ጋር ነሽ፣ ብዙ ነገር አርጌሽም እኔው ጋር ነሽ ብሎ ሲላት አይ እኔ ለራሴ ጥቅም ስል ነው፣ ያው ስራዬን ስለምፈልገው ነው። አንተም ደግሞ ልክ ነህ እኮ፣ ያው እኔም ባንተ ቦታ ብሆን እንደዛ ነው የማደርገው አለችው። አይ በፍጹም እውነት ለመናገር አንቺ በጣም ጥሩና አስተዋይ ሴት ነሽ ብሎ ሲላት ያው ካልከኝ እሺ፣ ነገር ግን ያን ያህል እምካባት ሴትም አይደለሁም ብላ መልስ መለሰችለት። ለማንኛውም ይህን ቀሚስ ልበሽና ዛሬ እንወጣለን፣ በዚያውም እምነግርሻለኝ አላት። እሺ ብላ ፏፍሽ ብላ ልብሷን ዘንጣ ስትሄድ ሊዲያ ያገኘቻት። መቼም ሶፋ ላይ እየደነሰች ወያ የፈረደበት ሶፋ እንዴ የት ልትሄጂ ነው ብላ ስትላት ዛሬ እኮ ባርኮቴ ቀሚስ ገዛልኝ እና ከሱ ጋር ልወጣ ነው፣ የት ቦታ ይዞኝ እንደሚሄድ አላውቅም አለች። ዋው ይሄማ በጣም ደስ ይላል፣ ግን ደግሞ እንደዚህ አላመረብሽም አለቻት። ማለት ነይ እኔ ላሳይሽ ብላ ኩልትኳል ወሰደችና ታውቂያለሽ፣ ነገር ግን ደስ ብሎኛል ማለት በቃ ከዲፍ ታመልጫለሻ። ስለዚህ እንዴ አልገባኝም ባክሽ፣ ፍቅር ዲፍ አንቺን እንደማያፈቅርሽ እማላውቅ ይመስልሻል እንዴ? እና
ስለዚህ ከወንድሜ ትርቂያለሽ ማለት ነው ባርኮቴ ጋር ከሄድሽ ብላ ስትላት፣ እንዴ ምን ችግር አለው ባርኮቴና እኔ ብንፋቀር አለቻት። በፍጹም እኔ አልፈቅድም፣ ወንድሜ የማንም ፍቅረኛ እንደሆን አልፈልግም ብላለች። ከዛ ዴ ተናደደችና ሁሉም ሰው እኩል ነው ታውቂያለሽ፣ ግን አንቺ ትገርሚያለሽ ብላ በጣም ተናደደችባትና ሄደች። ታይዋ ፍቅር ጋር ሄደችና ስለታመምሽ ደስ ብሎኛል፣ የሰራሹ ወንጀል ነው እንደዚህ ያደረገሽ ብላ ስትላት፣ ታይ ባክሽ አብረን እኮ ነበር የሰራ ነው፣ ነገር ግን ሁሉም ነገር ተጋኖ ወደ እኔ ወጣ፣ እኔም አርፌ ተቀመጥኩ እንጂ እና አሁን ምን ፈልገሽ መጣሽ ብላ ስትል፣ ያው አላደል እኔ ወንድሜን እንውጣ ልለው ነው፣ ደግሞ አደይና ባርኮቴ ሞተዋል ማለት እኔን ሳታስፈቅድ እንግዲህ አደረገችው፣ ብታይ የሚያምር ቀሚስ ለብሳ ወጡ ብላ ስትላት በጣም ታናደደች። ቅጥል ነው ያለችው። ምን? አዎ ብታይ በጣም አምሮባታል፣ ምን እንደሚነግራት ሁሉ አላቅም ብላ ስትላት፣ እንዴት በዚህ ልክ ቆይች ልጅ ምን እያደረገቻቸው ነው ወንዶቹን ብላ ተናደደች። ፍቅር ሄደችና ዲቭን እኔ እኮ በጣም ነው የማፈቅርህ፣ ለምንድን ነው የማትረዳኝ? እኔ አንቺን መቼም አላምንሽም፣ አንቺ ማለት በጣም ባለጌ አስመሳይ ውሸታም ሴት ነሽ አላት። ከዛ እሷም ቆይ መች ነው የሚገባህ እኔ ምን ያህል እንደማፈቅርህ፣ ምን ያህል ላንተ ቦታ እንዳለኝ መቼም አይገባህም አይደል አለችው። ከዛ እሱም በቃ ተይኝ አሁን መቼም ቢሆን ማፍቀር አልችልም፣ በራሴ ህይወት ውስጥ የምወዳትና የማፈቅራት ሴት አለኝ ተይኝ ብሎ ረግጧት ወጣ። ፍቅር በመገረም እንዲሁም ዛሬ ደግሞ ተስፋ ያቆረጠች ትመስላለች። በጣም ታናዳለች። ዲቭና አደይ ወይኔ ጉዴ ዛሬ በቃ። በሌላ በኩል ባርኮቴ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ያቺ እወዳትና ፈቅራት የነበረዋ ሴት አንቺ ነሽ ብሎ ሲላት፣ እንዴት በዚህ ልክ እንዴት ብላ በጣም